እንዳንተው ነኝ አለው። ሰው ነኝ አለው። ወንድሞቼ ሆይ ለሰው አይሰገድም፣ ለሰው አይሰገድም፣ ለሰው አይሰገድም። ወንድሞቼና እህቶቼ ለሰው የምትሰግዱ ለሰው አይሰገድም። ቃሉ ነው የሚለው ይሄንን። ለሰው አይሰገድም። ጻድቅ ቢሆን ቅዱስ ቢሆን ምንም ቢሆን ለሰው አይሰገድም። ይህንን ከሐዋርያት መማር እንችላለን። ይሄ ክልክል ነው በእግዚአብሔር ቃል። ይሄ እግዚአብሔርን የሚያስቆጣ ነው፣ እግዚአብሔርን የሚያሳዝን ነው። ዛሬ በኢየሱስ ክርስቶስ ስም ተነሱ። ዛሬ በኢየሱስ ክርስቶስ ስም በጻድቃን እግር ስር የምትደፉ ተነሱ። በቅዱሳን እግር ስር የምትደፉ ተነሱ። በማርያም እግር ስር የምትደፉ ተነሱ። በመላእክት ፊት እንደተደፋችሁ ቆጥራችሁ የምትደፉ በአክብሮት በጸጋ ብላችሁ በተለያየ ከፋፍላችሁ እግዚአብሔርን ስለምትፈሩ በቅንነት እግዚአብሔርን ስለምትወዱ ብላችሁ የምትሰግዱ ለሰው የምትሰግዱ አይቻልም። መጽሐፍ ቅዱስ ይከለክላል። ይሄን ስግደት አምልኮ ለእግዚአብሔር ብቻ ነው። ወንድሞቼ ሆይ ዛሬ በኢየሱስ ክርስቶስ ስም ለኢትዮጵያውያን ወንድም እህቶቼ መነሳት ይሆን፣ ከሰገዱበት ከወደቁበት መነሳት ይሆን፣ ለእግዚአብሔር መስገድ ይሆን። ለኢትዮጵያውያን ወንድም እህቶቼ ለእግዚአብሔር መስገድ ይሆንላችሁ፣ ለእግዚአብሔር መደፋት ይሆንላችሁ። ወንድሞቼ አዎ ቆርኔሌዎስ ይሄ የተከበረ ሰው፣ ይሄ 100 አለቃ የሆነ ሰው እግዚአብሔርን ስለሚወድ እግዚአብሔርን ስለሚፈልግ እግዚአብሔርን ስለሚፈራ ወንድሞቼና እህቶቼ ተደፋ። በእግሩ ፊት ልክ ጴጥሮስ ሲገባ በእግሩ ፊት ተደፋና ሰገደለት ነው የሚለው። ሰላም አደለዋል፣ ሰገደለት። መስገድ ልክ ቢሆን ኖሮ ዛሬ ልክ ነው መስገድ የምትሉ ወንድሞች እህቶች፣ ኢትዮጵያውያን